ቦሎ አፕ ላይ ከሌቭል ስንት ጀምሮ ላይቭ መግባት ይቻላል? ወንድንና ሴትንስ የሚለያቸው ነገር ምንድነው? ላይቭ አገባብ ላይ ሌቭላቸው እስከ ስንት ሌቭል ነው የሚጠይቃቸው ሁለቱን እና ቦሎ አፕ ላይ ከበፊቱ ላይ የተባለ መልኩ ኤጀንት አደራረግን እናያለን ማለት ነው ዛሬ። ከዛ በፊት ግን ይሄንን አፕ አውርዳችሁ እስከዛሬ ስራ ያልጀመራችሁት ገና ዛሬ ይሄን ቪዲዮ ምናልባት አይታችሁ እናንተ ገደርሶ ከሆነ ኦሪጂናሉን ወይም ደግሞ አፕዴት የተደረገውን ቦሎ ኮሜንት መስጫ ቦታ ላይ ያስቀምጥላችኋለሁ። የመጀመሪያ ኮሜንት መስጫ ቦታ ላይ ያስቀምጥላችኋለሁ። ከፍታችሁት እንግዲህ ወደ ፕሌይ ስቶር ነው የሚወስዳችሁ። ዳውንሎድ አድርጋችሁ ስምና ጾታ ብቻ ነው የምታስተካክሉት። ከዛም በኋላ ወደዚህ ነው የሚያስገባችሁ ማለት ነው። እዚህ ጋር እንግዲህ የሚምትላለች የሚምትለዋን ስትነኩት ወደዚህ ያመጣላችኋል። እንግዲህ ወደ ፕሮፋይላችሁ ማለት ነው። እዚህ ጋር መታችሁ ለእናንተ ቢካም ውስጥ ምን ያመጣላችኋል። ቢካም ውስጥ ነክታችሁ አይዲ ነምበር አስገብታችሁ አሻራ ሰጣችሁ ስራ መጀመር ትችላላችሁ ማለት ነው። ግን አጉል ሰዓት እንዳትከፍቱ፣ አሻራ እንዳትሰጡ፣ አጉል ሰዓት እንዳትሰጡ። ሰዓት 24 ሰዓት የሚቀየረው ከምሽቱ 1 ሰዓት ስለሆነ መጥፎ ሰዓት አሻራ ከሰጣችሁ ታስክ የመስራት እድሉ ሊያመልጣችሁ ስለሚችል ማለት ነው። ጧት ላይ ወይ ቀን ላይ ታረጉ አሪፍ ነው፣ ይመረጣል። ወይስ ከ1 ሰዓት በኋላ ብታረጉት ይመረጣል ከምሽቱ ማለት ነው። በዛ መንገድ ያው እንግዲህ ቢካም ውስጥ ላይ የምታስገቡት አይዲ እንግዲህ 1971683 ብላችሁ አስገብታችሁ እንግዲህ አሻራ መስጠት ብቻ ነው የሚጠበቅባችሁ። በነገራችን ላይ ስለ ቦሎ አፕ ብዙ ቪዲዮዎችን ሰርቻለሁ። እነዛን ቪዲዮዎችን ማየት ትችላላችሁ። ስንት እንደምታገኙ፣ እንዴት አሻራ እንደምትሰጡ ብዙ ነገር ማለት ነው የሰራሁት ቪዲዮ አለ። እነዛን ቪዲዮዎችንም እዩት። ቆይ ግን ለምንድን ነው ቪዲዮዎችን የምታዩት ሰዎች ለምን ላይክ አታደርጉልኝ? ምን ችግር አለ? ብዙ ሰዎች ጋር እንዲደርስልኝ ላይክ ብታደርጉልኝ ምን ችግር አለ? እስቲ በእናታችሁ ምንም ችግር የለም አይደለም። እንዲሁም ኦንላይን ስራ ፈላጊ ብዙ ወንድምና እህቶቻችን አሉ። ለነዛም እንዲደርስ ይጠቅማል ማለት ነው። ስለዚህ ከቻላችሁ በዚህ ብታገዙኝ ደስ ይለኛል እና አብረን ጀግነን እንድንሰራ ነው የምፈልገው። ስለዚህ ዛሬ እስቲ ስለ ኤጀንት አደራረግ ልጆችን ኤጀንት ስላደራረግ እናያለን ማለት ነው። እሺ አንድ ሰው ኤጀንት ማድረግ ብንፈልግ እዚህ ጋራ ሆስት ውስጥ እንገባለን። ከዛ ኤጀንት ዳሽቦርድ ውስጥ እንገባለን። ኤጀንት ዳሽቦርድ ውስጥ ከገባን በኋላ እዚህ ጋር ኤጀንሲ ሜምበር ኢንካም ሆስት ሰብ ኤጀንሲ የሚለውን እንነካለን። ከዛም በኋላ እንግዲህ ሰብ ኤጀንሲ ኢንካም የሚለውን ትነካላችሁ። ያንን ከነካችሁ በኋላ እዚህ ጋራ አይዲ ትሞላላችሁ። የዛን ሰው አይዲ ወይ ኮፒ አድርጋችሁ ታመጣላችሁ ወይ ደግሞ ያ ሰው እንዲነግራችሁ ታደርጋላችሁ ማለት ነው። ከዛ እዚህ ጋራ አይዲውን ጠቅጠቅ ብላችሁ መሙላት ነው። ከዛ አይዲውን ከነካችሁ በኋላ ትልኩለታላችሁ። ያ ሰው አክሴፕት ብሎ የሚሞላቸውን ፓስፖርቶች ይሞላል ማለት ነው። ስም እንግዲህ ስልክ ቁጥር ዋትስአፕ የሚጠቀምበትን ሌሎች ደግሞ የባንክ አካውንት እና የባንክ ቁጥሩና የተለያዩ ነገሮች ይሞላና ከዛም በኋላ አሻራ ሰጥቶ ኤጀንት ወደ መሆን ተቀላቀለ ማለት ነው ይሄ ሰው። ያው ግን መጀመሪያ ላይ አግሪ ማለት አለባችሁ እናንተ። እሱም ክዊት ማለት አለበት። መጀመሪያ ስትጀምሩ ያ ሰው ክዊት ማድረግ አለበት። እናንተ ደግሞ ሜሴጅ ውስጥ ገብታችሁ ሲስተም ሜሴጅ ውስጥ ገብታችሁ አግሪ ማለት አለባችሁ ማለት ነው። ኤጀንት ልታደርጉ ስትሉ ማለት ነው። ሌላ ደግሞ እንግዲህ ባለፈው ሰርቼ ነበረ ኤጀንት የምታደርጉበትን መንገድ ሰርቼ ነበር። እዚህ ጋር እንግዲህ ሰብ ኤጀንሲ ኢንቫይት ሊንክ የሚለውን ነክታችሁት ኮፒ ታደርጉና ለዛ ሰው ሄዳችሁ ፔስት ትሉለታላችሁ ማለት ነው። በዛ መንገድ ፔስት ስትሉለት ያን ሰው እንግዲህ በቴሌግራምም ሊሆን ይችላል ሄዳችሁ ፔስት የምትሉለት። ከዛ ያን ሰው ያንን ሊንክ ነክቶ ወደዚህ ይመጣና አክሴፕት የሚል ነገር ይመጣለታል። ከዛ አክሴፕት የሚል ነገር ሲመጣለት እንግዲህ አሁን እንደነገርኳችሁ አክሴፕት የሚለውን ነክቶ የሚሞላቸውን ነገሮች ይሞላና በዛ መንገድ አሻራ ሰጥቶ ስራውን ይጀምራል ማለት ነው። ሌላ ደግሞ እንግዲህ ዛሬ የምናየው ላይቭ ከስንት ሌቭል ጀምሮ መግባት እንችላለን ወይስ ከሌቭል 0 መግባት እንችላለን? እንዴት መግባት እንችላለን? ወንድና ሴትንስ ምንድነው ልዩ የሚያደርጋቸው ነገር? ላይቭ አገባብ ላይ ስንት ሌቭል ይጠይቃቸዋል የሚለውን እናያለን ማለት ነው። ስለዚህ ወንዶች ከሌቭል 8 ጀምሮ ነው ላይቭ መግባት የሚችሉት። ከሌቭል በፊት ላይ ችግር የለም ነበር። እንደከፈታችሁ ለራሱ ላይቭ መምረጥ ትችሉ ነበር፣ ወይ ሪፖርት አድርጋችሁ ይመለስላችሁ ነበር፣ መልስ ወይ ያመጣላችሁ ነበር። አሁን ላይ ግን ከሌቭል 8 ጀምሮ ወንዶች ላይቭ መግባት እንደሚችሉ ተደርገዋል። ሴቶች ደግሞ ከሌቭል 5 ጀምሮ ላይቭ መግባት እንዲችሉ ተደርገዋል ማለት ነው። ከዛ በተረፈ ደግሞ እንግዲህ ሪፖርት ማድረግ ትችላላችሁ። እኔ ሪፖርት አድርጌ ነበር እንትን ያለልኝ። ሪፖርት ማድረግ ትችላላችሁ እንግዲህ እዚህ ጋር መታችሁ ማለት ነው። ከዛ በተረፈ ደግሞ ምንድነው እንግዲህ ላይቭ በዛ መንገድ
ሪፖርት በማድረግ ወይም ደግሞ ሌቭላችሁን በማሳደግ ላይቭ መግባት ትችላላችሁ ማለት ነው። እንደዚህ እንግዲህ ላይቭ አገባብ ደግሞ ምንም የሚከብድ ነገር የለውም ብዬ አስባለሁ። ለምሳሌ ሪፖርት አድርጋችሁ ጨርሶላችሁ መጥቶላችሁ ወይም ደግሞ ሌቭል 5 ላይ ያላችሁ ላይቭ መግባት የፈለጋችሁ ሰዎች ብትኖሩ እዚህ ጋር እንግዲህ እቺን 3 ነጠብጣብ ትነኩና እዚች ጋር ትመጡና ላይቭ ትመርጣላችሁ። እዚህ ጋር አያችሁት? እዚህ ጋር ስትነኩት ላይቭ እና ቻት ያስመርጣችኋል። የምትፈልጉትን ነገር መርጣችሁ ኦኬ ብላችሁ ወደዛ ነገር መቀላቀል ማለት ነው። ከፈለጋችሁ እዚህ ጋር ታች ላይ 4 ነጠብጣብ አለች። እሷን ነክታችሁ እዚህ ጋር እንግዲህ አያችኋት አይደል? ላይቭ የምትላለች እሷን ላይቭ የምትሏን ነክታችኋት ወደ ላይቭ መግባት ትችላላችሁ ማለት ነው። ከፓርቲ ወጣችሁ ወደ ላይቭ መግባት ትችላላችሁ። ወይም ደግሞ እንግዲህ እስከዛሬ ላይቭም ፓርቲም እየሰራችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። በዚህ መንገድ ላይቭ መግባት ይቻላልና ስለዚህ ይሄ የዛሬ ቪዲዮ ይሄን ይመስል ነበረ። በሚቀጥለው ቪዲዮ በአሪፍ ነገር እንገናኛለን ማለት ነው። ቦሎ አፕን አውርዳችሁ ዝም እንዳትሉ፣ በጣም ጠከናችሁና ጀግናችሁ ስሩ እላችኋለሁኝ። ቪዲዮዎችን ላይክ ሰብስክራይብ እያደረጋችሁ ከጎኔ ሆኑ፣ እኔንም አበርቱኝ። ምክንያቱም በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የስራ ጊዜ ይሆንላችሁ። በርቱ።